ቢዝነስ ለመጀመር ፈልጋችሁ ነገር ግን መርካቶ ሄዳችሁ እቃዎችን የት መግዛት እንዳለባችሁ ለማታውቁ እነዚህን ሶስት ዋና ዋና ቦታዎች እጠቁማችኋለሁ። በሶስተኛ ደረጃ የህፃናት ልብሶች፣ የህፃናት መጫወቻዎች እንዲሁም ደግሞ የተለያዩ የህፃናት ነገሮችን የምታገኙበት ህንፃ እጠቁማችኋለሁ። መርካቶ እንግዲህ ሜትሮ የሚባል ህንፃ እዛው አካባቢም የአፍሪካ ገበያ ማዕከል የሚል ህንፃም አለ፣ ሌሎችም ህንፃዎች አሉ። ስለዚህ ሜትሮ የሚባለው ህንፃ ላይ ሄዳችሁ የምትፈልጉትን የህፃናት መጫወቻ ገዝታችሁ ቢዝነሳችሁን መጀመር ትችላላችሁ። እንዲሁም ደግሞ ዋጋ ቅናሽ የምትፈልጉም ለልጆቻችሁ እዛ እየሄዳችሁ መግዛት ትችላላችሁ ማለት ነው። በሁለተኛ ደረጃ የምነግራችሁ ደግሞ የቤት እቃ በሲንግልም ሆነ ደግሞ በብዛት እንዲሁ ለቢዝነሳችሁ ለቤታችሁም ከፈለጋችሁ የት መግዛት እንዳለባችሁ ነው። በጣም ወሳኝ ቦታ ነው የምነግራችሁ። ህንፃው ሙሉ የቤት እቃ ነው ያለበት ማለት ትችላላችሁ። እዛ በርካሽ ሂዳችሁ መግዛት መቻል አለባችሁ ብዬ አስባለሁ። ቦታው መሀል መርካቶ የገበያ ማዕከል ይባላል። ያው በፎቶ አሳያችኋለሁ ወይም በቪዲዮ ማለት ነው። ስለዚህ እዛ ሄዳችሁ መግዛት ትችላላችሁ ማለት ነው። ቪዲዮውን ከወደዳችሁትና እንደዚህ አይነት ቪዲዮዎች የምትፈልጉ ከሆነ ፎሎ በማድረግ ቤተሰብ መሆናችሁን አትርሱ። እንዲሁም ሌሎች እንድጠቁማችሁ የምትፈልጉትን ቦታዎች ኮሜንት ላይ አስቀምጡልን። ያው እኔ እነዚህን ቦታዎች ስጠቁም ሌላ ቦታ የለም ማለት አይደለም። ነገር ግን እኔ ከማውቃቸውና በብዛት የሚሸጥባቸውን ቦታዎች ነው ለመጠቆም ያሰብኩት ማለት ነው። በአንደኛ ደረጃ እንግዲህ ኮስሞቲክስ ለምትፈልጉ በብዛትም እንዲሁም ደግሞ ለራሳችሁ ለግል ጥቅማችሁ መግዛት ለምትፈልጉ ሰዎች የኮስሞቲክስ እቃዎችን የምታገኙበት ቦታ እጠቁማችኋለሁ። መርካቶ እንግዲህ ጣና የሚባለውን ቦታ የማያውቅ ሰው አለ ብዬ አላስብም። ስለዚህ ከጣና ጎን ያለው ህንፃ ላይ ሂዳችሁ የምትፈልጉትን የኮስሞቲክስ እቃ መግዛት ትችላላችሁ።